ከቤቷ በየጊዜው ስትወጣ የተጠቀለለ ፀጉር እንዲሁም አብሮት የስልክ ቁጥሯ ተገልብጦ ተጽፎ በየጊዜው ታገኛለች እና ይሄ ድርጊት ይሄ ነገር ስህር መሆኑን አረጋግጣለች። እንደዚህ አይነት ክስተት ሲያጋጥም ምንድነው ማድረግ ያለብን? በተመሳሳይ ሲያጋጥም ስህር መሆኑን የተረዳ ሰውና ከዚህ ከስህር ተንኮል መላቀቅ የፈለገ ሰው ማድረግ ያለበት ነገር ይህ ስህር የተሰራበትን ነገር ልብስም ላይ ይሁን ሌላ ነገር ላይ ማበላሸት ወይም ደግሞ መድፈን ይኖርበታል። ነብዩ ሰለላሁ ዐለይሂ ወሰለም ለቢድ ኢብኑል አዕሰም አልየሁዲ የተባለ አንድ የሁዲ እሳቸው ላይ የተከበሩት ነብዩ ሰለላሁ ዐለይሂ ወሰለም ላይ ድግምትን ስህርን ሰርቶ ነበር። ይሄ ሰሂህ ቡኻሪ ላይ የሚገኝ ሐዲስ ነው፣ ከአኢሻ ረዲየላሁ ዐንሃ የተዘገበ ማለት ነውና ይሄን ጊዜ እርሷ አኢሻ ረዲየላሁ ዐንሃ ከዚህ ክስተት በኋላ ምን አደረከው ፈአኽረጅተሁ አለች ረዲየላሁ ዐንሃ። ይሄንን የሲህር የተሰራበትን ነገር ፀጉራቸውን ተጠቅሞ ማበጠራቸውን ተጠቅሞ የተደረገ ነገር ስለሆነ ይሄን ነገር አወጣኸውን አለቻቸው። እሳቸውም እንዳያሉት ላ አማና ፈቀድ ዓፋኒ አላሁ ወሸፋኒ፣ እኔማ እንግዲህ አላህ ደህና አድርጎኝ ሰላም አድርጎኝ ጤነኛ አድርጎኝ አፍያዬን መልሶልኛል። የሲህሩ የድግምቱ ተጽዕኖ እሳቸውም ላይ አርፈዋል ማለት ነው። ነገር ግን ሰዎች በዚህ ተግባር ተጽዕኖ እንዳይፈጠርባቸው ፈራው። ኸሺቱ አን ኡሲራ ዐለ ናስ ሚንሁ ሸራ፣ የተከሰተውን ሸር መደበቅ ፈልጌ ነው እንዳይስፋፋና ሰዎች ላይ ተጽዕኖ እንዳይፈጥር ስለፈራው እንዲደፈን እንዲቀበር አደረኩኝ በማለት ነብዩ ሰለላሁ ዐለይሂ ወሰለም ገልጸዋል ማለት ነው። ከዚህ ሐዲስ የምንረዳው እርሳቸው ላይ ከተሰራው ተግባር ሲሕርን ማበላሸት መቅበር በሸሪዓ የመጣ መሆኑን እናያለን። ይሄም የድግምቱን የሲሕሩን ተጽዕኖ ያበላሸዋል፣ ችግር እንዳይፈጥር ያደርገዋል። ነብዩ ሰለላሁ ዐለይሂ ወሰለም ከማበላሸት ይልቅ ሰዎች እንዳያገኙት አድርገው እንዲቀበር ነው ያደረጉት። ይሄን ያደረጉት ፊትና ችግር ፈርተው ነው ነብዩ ሰለላሁ ዐለይሂ ወሰለም። ይሄንን ተነስተው ደግሞ ሰዎች እንዴት ሲህር እንደሚሰራ ያንን ታሳቢ አድርገው ያንን መሰረት አድርገው ሌላ ችግር እንዳያመጡ በማሰብ ነው እንጂ በየትኛውም መንገድ በማቃጠልም ሊሆን ይችላል። በሌላ ሐዲስ አፈላ አህረቅተሁ ብላለች አይሻ ረዲየላሁ ዐንሃ። አታቃጥለውም ነበር ለምን አላቃጠልከውም ብላ ጠይቃለች። እንግዲህ የጠየቀቻቸው ነገር እንደሚፈቀድ ነው የሚያሳየው። ማበላሸት ሲህሩን ይፈቀዳል፣ የሷ ጥያቄ ስለነበረ ማቃጠልም ይፈቀዳል። ምናልባት ሐዲሱ ላይ ይሄ አፈላ አህረቅተሁ አታቃጥለውም ያለችበት ዘገባ ኢብኑ ሐጀር ሌሎችም ትንሽ ሻዝ የሆነ ነገር አለው ቢሉም ዞሮ ዞሮ ማቃጠሉም አንዱ የማበላሸት አይነት ነው።